በአዲስ አበባ ዩኒቨርሲቲ የማስተርስ እና ፒኤችዲ ትምህርት ለመማር የመጀመሪያው ክራይቴሪያ ግራጁዌት አድሚሽን ቴስት ወይም ጋት ፈተና ተፈትኖ ማለፍ ነው። በመሆኑም አዲስ አበባ ዩኒቨርሲቲ ይፋ ባደረገው መሰረት ስለ የጋት የፈተና ቀን፣ የምዝገባ ጊዜ፣ የምዝገባ ሂደቱን እና አጠቃላይ ስለ ፈተናው ይዘት በጣም ጠቃሚ መረጃዎችን በዚህ ቪዲዮ እነግራችኋለሁ። ሰላም ውድ የአውትፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። እንግዲህ ቀደም ብዬ እንደነገርኳችሁ በ2019 የመጀመሪያ ሴሚስተር በአዲስ አበባ ዩኒቨርሲቲ የድህረ ምረቃ ትምህርት ወይም ማስተርስ እና ፒኤችዲ ለመማር ካሰባችሁ ይሄ ቪዲዮ ለእናንተ ነው። በጣም ጠቃሚ መረጃዎችን ይዤላችሁ ነው የመጣሁት። የመጀመሪያው መረጃ የሚሆነው በ2019 በአዲስ አበባ ዩኒቨርሲቲ የማስተርስ እና ፒኤችዲ ትምህርት ለመማር የጋት ፈተና የምዝገባ ጊዜ ከግንቦት 29 እስከ ነሐሴ 5 2018 መሆኑን ዩኒቨርሲቲው አሳውቋል። ወይም በፈረንጆቹ አቆጣጠር ከጁን 6 እስከ ኦገስት 11 2026 ማለት ነው። በመሆኑም የአዲስ አበባ ዩኒቨርሲቲ ፖርታል ወይም ይሄንን ሊንክ ተጠቅማችሁ እዚህ አዲስ አበባ ዩኒቨርሲቲ ፔጅ ላይ መታችሁ ይህን የመመዝገቢያ ሊንክ ኮሜንት ሴክሽን ላይ አስቀምጥላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። አዲስ አበባ ዩኒቨርሲቲ ይላል እንደምታዩት ኦንላይን ኤግዛም፣ አፕላይ ፎር አድሚሽን፣ አልሙኒ ሰርቪስ የሚሉ አሉ። ለጋት ፈተና ለመመዝገብ ኦንላይን ኤግዛም የሚለውን ነው ክሊክ የምታደርጉት። ጋት ሬጅስትሬሽን ፎርም የሚል ያመጣልናል። ጋት ሬጅስትሬሽን ፎርም ይላል እንደምታዩት። እዚህ ላይ ኤግዛም ታይፑን ትመርጣላችሁ። ጋት ነው። ኤግዛም ሎኬሽን ያው አዲስ አበባ ዩኒቨርሲቲ ነው። ፈርስት ኔማችሁን፣ ፋዘር ኔም፣ ግራንድ ፋዘር ኔም፣ ሴክስ ሜል ፊሜል የሚለውን ትሞላላችሁ። ስልክ ቁጥርና ኢሜይል እንደዚሁም ፓስፖርት ሳይዝ ፎቶ የራሳችሁን ፎቶ አታች አድርጋችሁ ሰሚት ነው የምትሉት። ሰሚት ስትሉት ቀጥታ ወደ ፔመንት ፔጅ ነው የሚወስዳችሁ። በቴሌብር ነው የሚከፈለው። 750 ብር ነው ሰርቪስ ቻርጁ። 750 ብሩን ቀጥታ ስልካችሁን አስገብታችሁ በስልካችሁ ኦቲፒ ይልክላችኋል። እሷን ኮንፈርም ስታደርገው ኦልሬዲ ሬጅስትሬሽን ጨረሳችሁ ማለት ነው። ወይም ደግሞ ኪዋር ኮዱን ስካን አድርጋችሁ ፔመንታችሁን መጨረስ ትችላላችሁ። ፔመንቱን ከጨረሳችሁ በኋላ በትክክል መመዝገባችሁን ለማረጋገጥ ወደ ላይ ከፍ ትሉና እዚህ በግራ በኩል ጋት ቲኬት ኤንድ ክሬዴንሻል የምትላለች እሷን ክሊክ ስታደርጓት ኢንተር አፕሊኬሽን ነምበር፣ ሞባይል ወይም ኢሜይል ይላል። እኔ አፕሊኬሽን ነምበር ላስገባ፣ ፔስት ታደርጉና ከዛ ሰርች ታደርጉታላችሁ። እንደምታዩት ዳውንሎድ ቴስት አድሚሽን ቲኬት የምትላለች እሷን ክሊክ ስታደርጓት ኦልሬዲ በፒዲኤፍ እዚህ ጋር ይሰጣችኋል። እሷን ፕሪንት አድርጋችሁ የፈተና ቀን ይዛችሁ ትሄዳላችሁ ማለት ነው። በዚህ መልኩ ነው ለጋት የምትመዘገቡት። ፈተናውን በሚመለከት አሁንም አዲስ አበባ ዩኒቨርሲቲ ይፋ ባደረገው መሰረት ፈተናው የሚሰጠው በሁለት ዙር ነው። የፈርስት ራውንድ የሚሰጠው ከጁላይ 27 እስከ 31 ነው 2026 ማለት ነው። ወይም በእኛ ከሐምሌ 20 እስከ 24 2018 ዓ.ም። በዚህ መልኩ የፈርስት ራውንድ መፈተን ከፈለጋችሁ የግዴታ ምዝገባችሁ ከሐምሌ 20 በፊት መሆን አለበት ማለት ነው። ከሐምሌ 20 በፊት ተመዝግባችሁ አሁን ያልኳችሁን ስቴፕ መጨረስ ይጠበቅባችኋል ማለት ነው። ሰከንድ ራውንድ ደግሞ ከነሐሴ 7 እስከ 8 2018 መፈተን ትችላላችሁ። ያ ማለት እስከ ሐምሌ 20 ምዝገባችሁን ካጨረሳችሁ ያላችሁ ቻንስ የሚሆነው ሰከንድ ራውንድ ላይ ነው የምትፈተኑት ማለት ነው። ከኦገስት 13 እስከ 14 በፈረንጆቹ፣ በእኛ ደግሞ ከነሐሴ 7 እስከ 8። በዚህ መሰረት ነው ፈተናው የሚሰጠው። በዚህ መሰረት ነው የምትዘጋጁት። ሌላው ስለ ፈተናው ነው። እንግዲህ የጋት ኤግዛም ዩኒቨርሲቲው ይፋ ባደረገው መሰረት 3 ዋና ዋና አይተሞች አሉት። የመጀመሪያው ቨርባል ሪዝኒንግ ነው። ስለ ቨርባል ሪዝኒንግ እንግዲህ ከዚህ በፊት በተደጋጋሚ ነግሬያችኋለሁ። ከዚህ በፊትም የተጠየቁትን መሰረት አድርጎ ቨርባል ሪዝኒንግ 60 ጥያቄዎችን የያዘ ነው። እነዚህ ደግሞ ኢንዲቴል ዋና ኮንተንታቸው እነዚህ ናቸው። የመጀመሪያው ሪዲንግ ፓሴጅ 1 ነው። 2 ፓሴጆች አሉት። የመጀመሪያው ፓሴጅ 1፣ ሁለተኛው ፓሴጅ 2 ነው። የሁለቱ ምንድነው ልዩነቱ? የመጀመሪያው ፓሴጅ ቀለል ያለ ነው። በጣም አጠር ያለ ፓሴጅ ሆኖ የሚጠየቁትም ጥያቄዎች ኦልሞስት ዳይሬክት የሆኑ ጥያቄዎች ናቸው። በዚህ ፓሴጅ መሰረት ይሄ ምንድነው የሚለው፣ ታይትሉ ምን ሊሆን ይችላል፣ አጠቃላይ ሰመሪው ምንድነው፣ በራሳችሁ ወርድ ኤክስፕረስ እንድታረጉት ነው። ያንን ፓሴጅ አንብባችሁ ጠቅለል ያለ ሜን አይዲያው ምንድነው የሚለውን የሚጠየቅበት ነው። ይሄ ብዙ ጊዜ 5-6 ጥያቄ የሚወጣበት ነው። አነስ ያለ ነው። ሁለተኛው ፓሴጅ ግን ሞር ኮምፕሌክስ የሆነ ፓሴጅ ነው። 5-6 እስከ 4 እና ከዛ በላይ ፓራግራፎች ያሉት ፓሴጅ ነው የምትጠየቁት። በርከት ያሉ ከ10 በላይ ጥያቄዎች ይጠየቃሉ ብዙ ጊዜ። እዚህኛው ፓሴጅ ላይ የሚጠየቀው በአውቶሩ አይዲያ መሰረት ምን ለማለት ፈልጎ ነው፣ ሞር ክሪቲካል የሆኑ አይዲያዎች ናቸው የሚጠየቁት። ያ ማለት ፓሴጁን በደንብ አንብባችሁ አንደርስታንድ ካረጋችሁት ነው ጥያቄዎቹን የምትመልሷቸው። ክሪቲካል የሆነ ቲንኪንግ የሚጠይቅ ጥያቄዎች ይጠየቃሉ ማለት ነው። ይሄ ነው በአጠቃላይ 10 ምናምን ጥያቄዎች ከፓሴጅ የሚወጡ ጥያቄዎች ይጠየቃሉ ማለት ነው። ሌላው አንቶኒምስ እና ሲኖኒምስ ነው። ይሄ የማይቀር አይነት ጥያቄ ነው። አንቶኒምስ ቮካብለሪ ጥያቄ ነው። የሆኑ ቃላቶች ይቀመጣሉ። የነሱ ዳይሬክት አንቶኒምስ ተቃራኒው ወይም ደግሞ ሲኖኒምስ ተመሳሳይ ወርድ ምንድነው ተብሎ ይጠየቃል። ይሄ በሴንቴንስ መልኩ ኮንቴክስቹዋሊ ኦፖዚቱ ምንድነው
አንደርላይን የሆነው ወርድ ሲኖኒምስ ወይም አንቶኒምስ ሊጠየቅ ይችላል። በዚህ መልኩም ሊጠየቅ ስለሚችል በዛ መልኩ ትዘጋጃላችሁ ማለት ነው። ሌላው ሴንቴንስ ኮምፕሊሽን ነው። ሴንቴንስ ኮምፕሊሽን እንግዲህ ከስሙም እንደምንረዳው ሴንቴንስ ይሰጣል። አንድ ወይም ሁለት ብላንክ ስፔሶች ይኖራሉ፣ ያልተሟላ ሴንቴንስ ማለት ነው። ያንን ሴንቴንስ እንግዲህ ኮንቴክስቹዋሊ ቃላቶችን በመምረጥ ከምርጫዎቹ ፊል እናደርጋለን ማለት ነው። ይሄ በጣም ኮመን የሆነ ጥያቄ ነው። ስለዚህ ኮንቴክስቹዋል ሚኒንግ ከግራመር አንጻር ሊሆን ይችላል፣ ከቮካብላሪ አንጻር ሊሆን ይችላል። ያንን ሴንቴንስ ኮምፕሊት እናደርጋለን ማለት ነው። የመጨረሻው ግራመር ነው። ከቨርባል ሪዝኒንግ ግራመር የማይቀር አይነት ጥያቄ ነው። ግራመር ሲባል እንግዲህ ሳብጀክት ቨርብ አግሪመንት ነው። በጣም የተለመደ ነው በሁሉም ታይፕ ኦፍ ኤግዛሞች ላይ ሳብጀክት ቨርብ አግሪመንት ልትጠየቁ ትችላላችሁ። ቴንስ ሊጠየቅ ይችላል። ፕሬዘንት ቴንስ፣ ሲምፕል ቴንስ፣ ፓስት ቴንስ፣ ፐርፌክት ኮንቲኒየስ ቴንስ የመሳሰሉት ሁሉንም አይነት ቴንሶች የሚነካ ጥያቄ ሊጠየቅ ይችላል። ፕሮናውንስ ሊጠየቅ ይችላል። ሞዲፋየሮች ሊጠየቁ ይችላሉ። ሶ በዚህ መልኩ ትዘጋጃላችሁ ማለት ነው። ሌላው ሁለተኛው ኮንተንት ኳንቲታቲቭ ሪዝኒንግ ነው። ኳንቲታቲቭ ሪዝኒንግ ደግሞ 40 ጥያቄ ነው የሚጠየቀው ተብሎ ተገልጿል። ከዚህ በፊትም የተጠየቁ ጥያቄዎች ላይ እንደዛ ነው። 40 ጥያቄ ነው የሚጠየቀው። እንግዲህ ኳንቲታቲቭ ሪዝኒንግ ሲባል እነዚህን ኮንቴንቶች ያካተተ ነው። በጣም ሰፋ ያለ ፖርሽን የያዘ ነው። ይሄም ነምበሮችን ያካትታል። ነምበር ሲባል እንግዲህ አርትሜቲክ ኦፕሬሽንን ያካትታል። ያ ማለት ማቴማቲካል ኦፕሬሽን፣ አዲሽን፣ ሰብትራክሽን፣ ዲቪዥን፣ መልቲፕሊኬሽንን ያካተተ ማለት ነው። ሌላው ፕሮፐርቲ ኦፍ ኢንቲጀርስ ሊሆን ይችላል። ሁሉንም አይነት ኢንቲጀሮች፣ ፍራክሽኖችን ያካተተ፣ ዴሲማልን፣ ፓወርን እነዚህን ሁሉ ያካተተ የነምበር ጥያቄ ይጠየቃል። ሌላው የጂኦሜትሪ ጥያቄ ነው። ከማይቀሩ አይነት ጥያቄዎች ጂኦሜትሪ ሲባል እንግዲህ ሼፖችን ያካትታል። ትራያንግል፣ ሬክታንግል፣ ስኩዌር፣ ሰርክል፣ የተለያዩ ፖሊጎኖች ፓራሌሎግራም ሊሆን ይችላል፣ ሄክሳጎን፣ ፖሊጎን የመሳሰሉትን ሼፖች ያካተተ የእነሱን ቮሊዩም፣ ኤሪያ፣ ፔሪሜትር የመሳሰሉ ጥያቄዎች ይጠየቃሉ ጂኦሜትሪካል። እንደዚሁም በተለይ የትራያንግልን ፕሮፐርቲ፣ የኳድሪላተራልን እንደዚሁም የሰርክልን ፕሮፐርቲ በደንብ ማወቅ ያስፈልጋል። የፔሪሜትር ፎርሙላ፣ የኤሪያ ፎርሙላ፣ የቮሊዩም ፎርሙላ፣ ኢቨን ሶሊድ ኦብጀክቶች ሊጠየቁ ይችላሉ እዚህ ፓርት ላይ። ሌላው ፐርሰንታይል ነው። ያ ማለት ስታቲስቲካል ዴታ ተሰጥቶ ከዛ ውስጥ ፐርሰንት በፐርሰንት ፎርም ምን ያክል ፐርሰንቱ ነው ይሄን የሆነው ያለፈው የመሳሰሉት ጥያቄዎች ይጠየቃሉ። በዚህም መልኩ ትዘጋጃላችሁ። ሌላው ዴታ ኢንተርፕሪቴሽን። ዴታ ኢንተርፕሪቴሽን ሲባል እንግዲህ በቴብል ሊሰጥ ይችላል፣ በግራፍ፣ በቻርት እነሱን ኢንተርፕሬት ማድረግ ነው። ስለዚህ ዴታ ኢንተርፕሪቴሽንም የማይቀር አይነት ነው። ሌላው ሬሾ ነው። ሬሾ ሲባል እንግዲህ ኒውሜሬተር እና ዲኖሚኔተር ያለው ቁጥሮች ማለት ነው። ስለነሱ ኮምፔር ማድረግ ኳንቲቲያችሁን የትኛው ነው ላርጀሩ የትኛው ነው ስሞለሩ፣ ይሄ ሲምፕሊፋይ ሲሆን ምን ይሆናል አይነት ጥያቄ ስለሚጠየቅ ኳንቲታቲቭ ሪዝኒንግ ላይ በዚህ መልኩ ነው የምትዘጋጁት። ሌላው ሶስተኛው ፖርሽን 25 ጥያቄ ነው ከቨር የሚያደርገው። ይሄ ደግሞ ሜንሊ የአናሎጂ እና የሎጂካል ሪዝኒንግ ጥያቄ ነው። አናሎጂ ሲባል እንግዲህ ሲምፕሊ ለዚህ እንደዚህ ካልን ለዚህ ምን እንላለን አይነት ጥያቄ ማለት ነው። ለምሳሌ ሃንድ ቱ ግላቭ አስ ፉት ቱ ዳሽ ሊባል ይችላል። ሎክ ለእጃችን ጓንት ካልን ለእግራችን ምን እንላለን? ምንም ጥያቄ የለውም። እጃችን ላይ ጓንት ነው የምናጠልቀው፣ እግራችን ላይ ደግሞ ጫማ ነው ልናጠልቅ። የዚህ አይነት ጥያቄዎች አናሎጂ ጥያቄዎች እንላለን። ብዙ ጊዜ 10 እና ከዛ በላይ ጥያቄ ይጠየቃል። በዚህም መልኩ እንዘጋጃለን። ሎጂካል ሪዝኒንግ ሲባል ደግሞ ሜንሊ አርጊመንቶችን ያካተተ ነው። ዲዳክቲቭ ሪዝኒንግ እና ኢንዳክቲቭ ሪዝኒንግ እንደዚሁም ፓተርን ኢንተርፕሪቴሽን ብዙ ጊዜ የማይቀሩ አይነት ጥያቄዎች ናቸው። ለምሳሌ ዲዳክቲቭ ሪዝኒንግ ስንል ከጀነራል ወደ ስፔሲፊክ ስንሄድ ማለት ነው። ያ ማለት ለምሳሌ ሰው ሁሉ ሟች ነው፣ አበበ ሰው ነው፣ ስለዚህ አበበ ሟች ነው ብለን ዲዳክቲቭ ሪዝኒንግ ልንሰጥ እንችላለን። ሶ የዚህ አይነት ፕሪሚስ ተሰጥቶን ያንን ኢንተርፕሬት እንድናደርግ ሊጠየቅ ይችላል። ኢንዳክቲቭ ሪዝኒንግም እንደዚሁ ከስፔሲፊክ ወደ ጀነራል ስንሄድ ማለት ነው። አበበ ሰው ነው፣ ሰው ሟች ነው፣ ስለዚህ አበበ ሟች ነው ብለን ጀነራላይዝ ልናደርግ እንችላለን። እንደዚህ አይነት አርጊመንቶች ይጠየቃሉ። ሌላው ፓተርን ኢንተርፕሪቴሽን በፒክቸር ሊሆን ይችላል። የተለያዩ ፓተርኖች ክሪቲካል ቲንኪንግ የሚጠይቁ ፓተርኖች ይሰጣሉ። እነሱን ኮምፕሊት ማድረግ የመሳሰሉ ጥያቄዎች አናሊቲካል ሪዝኒንግ እንላቸዋለን ማለት ነው። የዚህ አይነት 25 ጥያቄ ይጠየቃል። እንግዲህ ከዚህ በፊት ጋት ላይ የተጠየቁ ጥያቄዎች የባለፈው የ2018 የጥሩና የጥቅምቱን ጨምሮ ሁሉንም ጥያቄዎች ሶልቭ አድርገን howtotips.com ላይ አታች አድርገናል። ስለዚህ እዚህ ኦንላይን ፖርታላችን ላይ ሄዳችሁ ሬጂስተር የሚል አለ እዚህ ሆም ፔጁ ላይ ይችን ኢንፎርሜሽን በመሙላት የራሳችሁን በቀላሉ የምታስታውሱትን ዩዘርኔም እና ፓስወርድ ክሬት ታደርጋላችሁ። ሬጂስተር ብላችሁ ስጨርሱ አጌን እዚህ ጋር መታችሁ ሎጊን ብላችሁ ክሬት ያደረጋችሁትን ዩዘርኔም እና ፓስወርድ በመጠቀም ሎጊን ብላችሁ ጋት ኤንድ ኤን ጋት ቱቶሪያል የሚል አለ እዛ ላይ አፕላይ አድርጋችሁ
በቀላሉ አሁን ያልኳችሁን ከዚህ በፊት የተጠየቁ ጥያቄዎችን እንደዚሁም ስለነዚህ ስለ ቨርባል፣ ስለ ኳንቲታቲቭ እና አናሊቲካል ሪዝኒንግ በጣም ጠቃሚ ቲፖችን እንደዚሁም ተጨማሪ ጥያቄዎችንም ሶልቭ አድርገናል። እዛ ላይ ማግኘት ትችላላችሁ። እስከ ፈተናው ድረስ መጠቀም ትችላላችሁ። ሌላው መጨረሻ የምነግራችሁ በጣም ጠቃሚ መረጃ የምዝገባ ጊዜውን በሚመለከት ነው። ያ ማለት ጋት ፈተና ተፈትናችሁ ፈተናውን ካለፋችሁ ወይም ደግሞ የዛሬ ዓመትም ሊሆን ይችላል ከዚህ በፊት ተፈትናችሁ ያው ለ2 ዓመት ስለሚያገለግል የጋት ሪዛልት ለ2 ዓመት ያገለግላል ይላል የአዲስ አበባ ዩኒቨርሲቲ ጋይድላይን። ስለዚህ በዛ መሰረት ከዚህ በፊት ጋት ተፈትናችሁ የማለፊያ ነጥብ አምጥታችሁ ነገር ግን በተለያየ ምክንያት አፕላይ አድርጋችሁ ትምህርት ያልተማራችሁ እና በ2019 የማስተርስ እና ፒኤችዲ ትምህርት ለመማር ፍላጎት ካላችሁ እናንተም አፕላይ ማድረግ ትችላላችሁ። ሶ አፕላይ የማድረጊያው ጊዜ ፈተናውን ካለፋችሁ እና ከዚህ በፊት የማለፊያ ነጥብ ካመጣችሁ ከሐምሌ 25 እስከ ነሐሴ 12 2018 ዓ.ም መሆኑን አዲስ አበባ ዩኒቨርሲቲ ያሳውቋል። ስለዚህ በዚህ ፔሪየድ መሰረት እዚህ አዲስ አበባ ዩኒቨርሲቲ ፖርታል ላይ ሄዳችሁ ቅድም ኦንላይን ኤግዛም ነበር የመረጥነው፣ አሁን ደግሞ አፕላይ ፎር አድሚሽን የሚለው ክሊክ ታደርጋላችሁ ማለት ነው። ስለዚህ ይሄንን ክሊክ ስታደርጉት ወደ አዲስ አበባ ዩኒቨርሲቲ ኦንላይን ፖርታል ይወስዳችኋል። እዚች ጋር እንደምታዩት አንደር ግራጁዌት ብሎ ፕሮግራም ያመጣላችኋል። እዚህ ጋር ደግሞ ግራጁዌት ይላል። ስለዚህ እናንተ ለማስተርስ እና ለፒኤችዲ ከሆነ ግራጁዌት የምትለዋን ሰሌክት ታደርጋላችሁ። ፕሮግራሞቹን ለማየት ከሆነ እቺ ፕሮግራም የምትለዋን ክሊክ አድርጋችሁ ፕሮግራሞቹ እንደምታዩት የፒኤችዲውንም የማስተርሱንም ፕሮግራሞች በጣም ብዙ ናቸው። እንደምታዩት በጣም ብዙ ነው። እነዚህን ሁሉ ቼክ አድርጋችሁ ካለ ፕሮግራሙ እዚህ ግራጁዌት የሚለው ላይ አፕላይ የምትለዋን ክሊክ በማድረግ አፕላይ ታደርጋላችሁ ማለት ነው። ስለዚህ እዚህ አፕላይ የሚለው ላይ መታችሁ ሀው ቱ አፕላይ የሚለውን ሰሌክት ማድረግ ትችላላችሁ። ወደ 6 የሚደርሱ ስቴፖች አሉት። ይሄ አስፈላጊ ከሆነ ወደፊት ለብቻው ሰፓሬት የሆነ ቪዲዮ እሰራላችኋለሁ። ከፈለጋችሁ ኮሜንት ላይ ይሰራልን ብላችሁ ጻፉልኝ። በርከት ያሉ አስተያየቶች ካሉ ቪዲዮ እሰራላችኋለሁ። የመጀመሪያው ስቴፕ የሚሆነው አካውንት ክሬት ታደርጋላችሁ። ክሬት ግራጁዌት አፕሊካንት አካውንት የምትለዋል ክሊክ በማድረግ እዚህ ጋር ይህንን መረጃ በማስገባት አካውንት ክሬት ማድረግ ይኖርባችኋል። እዚህ ሎጊን ብላችሁ ነው ማለት ነው የምዝገባውን ሂደት እነዚህን 6ቱን ስቴፖች ሞልታችሁ አፕላይ ማድረግ የምትችሉ። በአጠቃላይ በ2018 የጋት ፈተናን እና እንደዚሁም የምዝገባ ሂደቱን በሚመለከት ይሄን ይመስላል ዛሬ ይዤላችሁ የመጣሁት። እንግዲህ ሀው ቱ ቲፕስ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ደግሞ የጋት ፈተናን በቀላሉ ለማለፍ የሚያስችላችሁን የጋት ቱቶሪያል ለማግኘት ሀው ቱ ቲፕስ .com ላይ እዚህ ላይ መጣችሁ አፕላይ ማድረግ እንዳትረሱ። ባይ ባይ።